በዛሬው ትምህርታችን ከዩኒት 4 ሪፕሮዳክሽን ከሚለው የተውጣጡ ከዩኒቨርሲቲ ኢንትራንስ ኤግዛም ጋር ሪሌሽን ያላቸው ግንኙነት ያላቸው የሚመሳሰሉ 100 ጥያቄዎችን አብረን እንሰራለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጂኒስ አካዳሚ ተማሪዎች እንዴት ናችሁ? እነሆ በመግቢያው እንደነገርኳችሁ ዛሬ ከዩኒት 4 ሪፕሮዳክሽን ከሚለው የተውጣጡ 100 ጥያቄዎችን አብረን እንሰራለን ማለት ነው። እያንዳንዳቸው ጥያቄዎች ደግሞ ከኢትዮጵያን ዩኒቨርሲቲ ኢንትራንስ ኤግዛም ጋር ተመሳሳይነት ያላቸው ናቸው። እንዲሁም ቪፒኤናችሁን በማብራት ቪዲዮዎችን፣ ትምህርቶችን እንድትከታተሉ እየጋበዝኩኝ ወደ ትምህርታችን እንገባለን ማለት ነው። የመጀመሪያው ጥያቄ which of the following best defines reproduction? ሪፕሮዳክሽን በትክክል ዲፋይን ያደረገው የትኛው ነው የሚለው A the process of digestion of food, B the process by which organism produce their own kind, C the process of respiration in cells, D the process of movement in living things ነው የሚለው። መልሳችን የሚሆነው B the process by which organisms produce ዜር አውን ካይንድ የሚለው መልስ ይሆናል ማለት ነው። እዚህ ጋር ኦርጋኒዝሞች መሰሎቻቸውን ሊተኩበት የሚችለው አይነት ሂደት ምን እንለዋለን? ሪፕሮዳክሽን ይባላል ማለት ነው። ሶ መልሳችን ቢ መልስ ይሆናል ማለት ነው። ሁለተኛ ጥያቄ which one is the strongest characteristic that distinguish living things from non-living things ነው። በዚህ ውስጥ ደግሞ ህይወት ያላቸውን ነገሮች ህይወት ከሌላቸው ነገሮች ልንለይበት የምንችለው መገለጫ የትኛው ነው የሚለን ኤ ግሮዝ አለ፣ ቢ ሙቭመንት፣ ሲ ሪፕሮዳክሽን፣ ዲ ኢሪቴቢሊቲ። መልሳችን የሚሆነው ሲ ሪፕሮዳክሽን የሚለው ይሆናል ማለት ነው። ሁለታቸው የሚለያዩበት ሊቪንግ ቲንጎች ከነን ሊቪንግ ቲንጎች የሚለዩበት በሪፕሮዳክሽን ይሆናል ማለት ነው። ሶስተኛ ጥያቄያችን አሴክሹዋል ሪፕሮዳክሽን ዩዥዋሊ ኢንቮልቭስ። ይሄ አሴክሹዋል ሪፕሮዳክሽን የምንለው ብዙ ጊዜ የሚካሄደው ኤ ዋን ፓረንት ኤንድ ኖ ጋሜት፣ በአንድ ፓረንት እና ያለምንም ጋሜት ነው። ቢ ሚዮሲስ ኢን ቦዝ ፓረንትስ። ሚዮሲስ የሚለው ኤግ ኤንድ ስፐርም ይፈልጋል ነው፣ እሱም አይሆንም። ሲ ቱ ፓረንትስ ኤንድ ፈርቲላይዜሽን፣ ይሄም ሴክሹዋል ሪፕሮዳክሽን ነው። ሁለት ፓረንት ከፈለገ ሴክሹዋል ነው። አሴክሹዋል ኦንሊ ዋን ፓረንት ነው የሚፈልገው። ዲ ቱ ፓረንትስ ኤንድ ጋሜትስ ነው የሚለው፣ ይሄም አይሆንም። ይሄም ለአሴክሹዋል ለሴክሹዋል ነው የሚሆነው። መልሳችን የሚሆነው ኤ ዋን ፓረንት ኤንድ ኖ ጋሜት የሚለው የዚህ ጥያቄ ትክክለኛ መልስ ይሆናል ማለት ነው። አራተኛ ጥያቄ the offspring produced by asexual reproduction are usually በአሴክሹዋል ሪፕሮዳክሽን ፕሮዲውስ ሊደረግ የሚችል ኦፍስፕሪንግ ኤ different from the parent ከፓረንቱ የተለየ ይሆናል። ቢ genetically identical to the parent ከፓረንቱ ጋር genetically identical ወይም ተመሳሳይ ይሆናል። ሲ always weaker than the parent ከፓረንቱ ሁልጊዜም ቢሆን ደካማ ይሆናል ማለት ነው። ከፓረንቱ አንጻር ሲታይ ከፓረንቱ ጋር ሲወዳደር የሚወለደው ወይም ፕሮዲውስ የሚደረገው ኦፍስፕሪንግ ደካማ ነው የሚለው። ዲ አልዌይስ ሜል ሁልጊዜም ወንዶች ይሆናሉ ነው የሚለው። ይሄ አይሆንም። መልሳችን ቢ አይደንቲካል ቱ ዘ ፓረንት የሚለው መልስ ይሆናል ማለት ነው። አምስተኛ ጥያቄ which of the following is an advantage of asexual reproduction? የአሴክሹዋል ሪፕሮዳክሽን አድቫንቴጅ ነው የሚለው። ኤ it produce variation quickly እዚህ ጋር ቫሪዬሽኖችን እንዲፈጠር ወይም ፕሮዲውስ ያደርጋል ነው የሚለው። ይሄ አይሆንም። ቢ it requires mating ሜት ይፈልጋል ነው የሚለው። ይሄም አይሆንም። ሲ it does not need a mate. ዲ it depends on fertilization ነው የሚለው። መልሳችን ሲ ይሆናል። it does not need a mate ነው። አሴክሹዋል ሪፕሮዳክሽን ወይም ደግሞ ይሄ ኢ-ጾታዊ ሪፕሮዳክሽን የምንለው ምንም አይነት ሜት አይፈልግም ማለት ነው። ሶ the answer is C ይሆናል። ስድስተኛ ጥያቄያችን a major disadvantage of asexual reproduction is የአሴክሹዋል ሪፕሮዳክሽን ዲስአድቫንቴጅ ወይም ደግሞ ጉዳት የሆነው ኤ produces no offspring, B produces little variation, C always needs water, D always produces male offspring ነው። እንግዲህ የዚህ የአሴክሹዋል ሪፕሮዳክሽን ዲስአድቫንቴጅ ወይም ጉዳቱ ቢ ነው የሚሆነው። ምክንያቱም ፕሮዲውስ የሚደረጉት ኦፍስፕሪንጎች ኤግዛክትሊ ጄኔቲካሊ ተመሳሳይ ከፓረንቱ ጋር ተመሳሳይ በመሆናቸው በሽታም በሚኖሩበት አካባቢ በሽታ ቢከሰት የሆነ ጉዳት ሊያደርስ የሚችል ነገር ቢከሰት ሁሉም ተመሳሳይ ጄኔቲክ ማቴሪያል በመኖሩ ወይም ተመሳሳይ ጄኔቲክ ስላላቸው በቀላሉ ተጠቂ ሊሆኑ ይችላሉ። ያ ማለት በመካከላቸው ያን ያክል ልዩነት ስለሌለ ተጎጂ ናቸው ማለት ነው። ሶ እነዚህ በአሴክሹዋል ሪፕሮዳክሽን ጊዜ it produces genetically identical offspring በመሆኑ በቀላሉ ለበሽታዎች ለተለያዩ ተጓዳኝ ችግሮች ተጋላጭ ነው የሚሆኑት። ሶ እዚህ ጋር ዲስአድቫንቴጁ ምንድነው ማለት ነው? it produces little variation አለመኖሩ
ወይም ደግሞ በመካከላቸው ያለው ልዩነት ትንሽ በመሆኑ ይሄ እንደ ዲስአድቫንቴጅ ይወሰዳል ማለት ነው። ሶ የስድስተኛው መልስ ቢ ይሆናል ማለት ነው። ሰባተኛ ጥያቄ ባይናሪ ፊዥን ኢዝ ኮመን ኢን። ይሄ ባይናሪ ፊዥን ብዙ ጊዜ ኮመን የሚሆነው ምን ላይ ነው? ኤ ማማልስ፣ ቢ በርድስ፣ ሲ ባክቴሪያ፣ ዲ ፍሎሪንግ ፕላንት ነው የሚለው። እንግዲህ እዚህ ጋር ኤ ቢንም ዲንም ስናይ ሁሎቹም አይሆኑም፣ ባይናሪ ፊዥን አይደሉም። ሶ መልሳችን ሲ ይሆናል፣ ባክቴሪያ ነው። ባክቴሪያ የሚከተለው ስርዓት ባይናሪ ፊዥን ነው ማለት ነው። ስምንተኛ ኢን ባይናሪ ፊዥን ዘ ፓረንት ኦርጋኒዝም ዲቫይድስ ኢንቱ። በባይናሪ ፊዥን ጊዜ ፓረንት ኦርጋኒዝሙ ወይም ዋና እንደ ቤተሰብ ሆኖ የሚያገለግል ኦርጋኒዝም ዲቫይድስ ኢንቱ ለስንት ይከፈላል ማለት ነው? ኤ ቱ አፕሮክሲሜትሊ ኢኳል ፓርትስ፣ ሁለት እኩል የሆኑ ቦታዎች ላይ። ቢ ስሪ ኢኳል ፓርትስ፣ ሶስት እኩል የሆኑ ቦታዎች ላይ። ሲ መኒ አንኢኳል በድስ፣ ብዙ እኩል ላልሆኑ በዶች ይከፋፈላል ነው የሚለው። ዲ ዋን ስፖር ኤንድ ዋን ቦዲ ነው የሚለው። ዘ አንሰር ኢዝ ኤ ቱ አፕሮክሲሜትሊ ኢኳል ፓርትስ ይከፈላል ማለት ነው። ባይናሪ ፊዥን ከሆነ ባይናሪ ሚንስ ቱ ማለት ነው፣ ሁለት ማለት ስለሆነ ሰው በዚህ ጊዜ ባይናሪ ፊዥን ለሁለት እኩል ይከፈላል ማለት ነው። ሰው መልሳችን ኤ ይሆናል። ዘጠነኛ ጥያቄ ቢፎር ኤ ባክቴሪየም ዲቫይድስ ባይ ባይናሪ ፊዥን ኢት ጌትስ ጄኔቲክ ማቴሪያል ኢዝ። መጀመሪያ ይሄ ባክቴሪያው በባይናሪ ፊዥን አማካኝነት ዲቫይድ ከመሆኑ በፊት ጄኔቲክ ማቴሪያሉ ምን ይሆናል ነው? ኤ ዲስትሮይድ ይሆናል፣ ይጠፋል። ቢ ሪፕሊኬትድ ይሆናል፣ ይራባል። ሲ ሚክስድ ዊዝ ሳይቶፕላዝም፣ ከሳይቶፕላዝሙ ጋር ውህደት ይፈጥራል። ዲ ሪሙቭድ ፍሮም ዘ ሴል ነው፣ ከሴሉ ሪሙቭድ ይደረጋል ወይም ይወገዳል ነው የሚለው። መልሳችን ቢ ነው የሚሆነው። በባይናሪ ፊዥን አማካኝነት ዲቫይድ ከመሆኑ በፊት ጄኔቲክ ማቴሪያሉ ምን ይሆናል? ሪፕሊኬትድ ይሆናል ወይም ኮፒ ይሆናል፣ ይራባል። ሪፕሊኬትድ ነው የሚሆነው እንጂ ሌሎቹ አይሆኑም። ሶ መልሳችን ቢ ይሆናል። አስረኛ ጥያቄያችን መልቲፕል ፊዥን ኢዝ ኮመን ኢን። መልቲፕል ፊዥን ብዙ ጊዜ እንትን የሚሉት እነማን ናቸው? ኤ ፓራሳይቲክ ፕሮቶዛ፣ ቢ ፊሽ፣ ሲ ሬፕታይልስ፣ ዲ ሞሰስ ነው የሚለው። መልሳችን ኤ ፓራሳይቲክ ፕሮቶዛ የሚባሉት እነዚህ ፓራሳይቶች መልቲፕል ፊዥን ይጠቀማሉ ማለት ነው። ሶ አንሰር ኢዝ ኤ ይሆናል። 11ኛ ጥያቄ ፍራግመንቴሽን ኢዝ ኤ ፕሮሰስ ኢን ዊች። ፍራግመንቴሽን ማለት ምን ማለት ነው? ወይም የሆነ ፕሮሰስ ነው፣ ግን የምን ፕሮሰስ ነው ነው የሚለን። ኤ ፕሮሰስ ኤ ሲድ ኢዝ ፎርሚድ አፍተር ፈርቲላይዜሽን። ቢ ኤ ፓረንት ብሬክስ ኢንቱ ፓርትስ ኤንድ ኢች ፓርት ግሮስ ኢንቱ ኤን ኦርጋኒዝም። ሲ ቱ ጋሜትስ ፊውዝ። ዲ ኤ በርድ ኢዝ ፎርሚድ ፍሮም ዘ ስቲም ነው የሚለው። እንግዲህ ፍራግሜንቴሽን የምንለው መልሱ ቢ ይሆናል። ኤ ፓረንት ብሬክስ ኢንቱ ፓርትስ ኤንድ ኢች ፓርት ግሮስ ኢንቱ ኤን ኦርጋኒዝም የሚሆነው። እንግዲህ በፊት በዋናው ትምህርታችን እንዳየነው ማለት ነው፣ እንደዚህ ፍራግመንቴሽን የምንለው ፓረንቱ አለ። ፓረንቱ ወደ ተለያዩ አካላቶች ብሬክ ይሆናል፣ ይሰባበርና እያንዳንዱ ስብርባሪ ደግሞ ራሱን ችሎ እንደ አንድ ኦርጋኒዝም ግሮስ የማድረግ ሂደት ፍራግመንቴሽን እንለዋለን። ሶ መልሳችን ቢ ይሆናል ማለት ነው። 12ኛ ጥያቄ ፍራግመንቴሽን ኢዝ ኦብዘርቭድ ኢን ኤ ኦንሊ ፈንጌ፣ ኦንሊ ባክቴሪያ፣ ፈንጌ፣ ፕላንትስ፣ አኒማልስ ኤንድ አልጌ። ዲ ኦንሊ ማማልስ ነው የሚለው። ዘ አንሰር ኢዝ ሲ ፈንጌ፣ ፕላንትስ፣ አኒማልስ ኤንድ አልጌ ላይ ኦብዘርቭ ይሆናል ማለት ነው፣ ወይም ይተገበራል ወይም ፍራግመንቴሽንን ይጠቀማሉ ማለት ነው። መልሱ ፈንጌ፣ ፕላንትስ፣ አኒማልስ ኤንድ አልጌ የሚለው ሲ መልሱ ይሆናል። 13ኛ ጥያቄያችን ደግሞ ዘ ፊላመንቴውስ ግሬን አልጌ ሜንሽንድ ኢን ዘ ቴክስት ቡክ ዛት ፕሮዲውስስ ባይ ፍራግመንቴሽን ኢዝ። እንግዲህ መጽሐፉ ላይ የተጠቀሰ ፊላመንቴውስ ግሬን አልጌ ሆነ ተጠቅሷል ማለት ነው። ሪፕሮዲውስ ባይ ፍራግመንቴሽን፣ በፍራግመንቴሽን ሊራባ የሚችል እሱ ምንድን ነው ነው የሚለን። ኤ ችላማይዶሞናስ፣ ቢ ስፓይሮጊራ፣ ሲ ኤግሉዊና፣ ዲ አሜባ ነው የሚለን። ዘ አንሰር ኢዝ ቢ ስፓይሮጊራ የሚለው መልስ ይሆናል። 14ኛ በዲንግ ዩዥዋሊ ፕሮዲውስስ ኤ ቱ ኢኳል በድስ ኦር ቱ ኢኳል ሴልስ፣ ቢ አን ኢኳል ዳውተር ሴልስ፣ ሲድስ፣ ዲ ስፖርስ ኦንሊ ነው የሚለው። በዲንግ ዩዥዋሊ ፕሮዲውስ የሚያደርገው አን ኢኳል ዳውተር ሴልስ ስለሆነ ቢ ዘ አንሰር ይሆናል ማለት ነው። መልሳችን ቢ ይሆናል። 15ኛ በዲንግ ኢዝ ኮመን ኢን ኤ ይስት ኤንድ ሃይድራ፣ ቢ ሁማንስ ኤንድ ፍሮግስ፣ ሲ በርድስ ኤንድ ፊሽስ፣ ዲ ፈርንስ ኦንሊ ነው የሚለው። በዲንግ ብዙ ጊዜ ኮመን የሚሆነው ይስት ኤንድ ሃይድራ ላይ ነው። ዘ አንሰር ኢዝ ኤ ይሆናል ማለት ነው። 16ኛ ኢን ይስት በዲንግ ዘ ኒኩለስ ኤ ዲስአፒርስ፣ ዲቫይድስ ማይቶቲካሊ፣ ዲቫይድስ ባይ ሚዮሲስ፣ ዲ ሪሜንስ አንቸንጅድ ፎርኤቨር ነው የሚለው። በይስት ጊዜ ኢን ይስት በዲንግ ጊዜ ይስቶች ምን ይሆናሉ? የይስቶች ኒኩለስ ምን ይሆናል ማለት ነው? ዲቫይድስ ማይቶቲካሊ ነው። በማይቶቲካሊ
ወይም ደግሞ በማይቶሲስን በመጠቀም ዲቫይድ ይሆናል፣ ይከፋፈላል ማለት ነው። ዘ አንሰር ኢዝ ቢ ይሆናል። 17ኛ ስፖሩሌሽን ኢዝ ኤ ታይፕ ኦፍ አሴክሹዋል ሪፕሮዳክሽን ኢን ኤ ፈንጌ፣ ቢ ማማልስ፣ ሲ በርድስ፣ ዲ አምፊቢያንስ። ስፖሩሌሽን ኢዝ ኤ ታይፕ ኦፍ አሴክሹዋል ሪፕሮዳክሽን ኢን ዋት? ኢን ፈንጌ ይሆናል ማለት ነው። ስፖሩሌሽን የአሴክሹዋል ሪፕሮዳክሽን አይነት ናቸው። እነሱም ደግሞ ብዙ ጊዜ እንትን የሚሉት የት ጋር ነው? ፈንጊዎች ላይ ይሰራል ማለት ነው። 18ኛ ስፖርስ አር መኒሊ ዩስፉል ቢኮዝ ኤ አር ላርጅ ኤንድ ሄቪ። እነዚህ ስፖር የምንላቸው ብዙ ጊዜ ጠቃሚዎች ናቸው። ለምንድን ነው እንደዚህ የሚባሉት? አንደኛ ላርጅ ኤንድ ሄቪ ትልልቅና ከባባድ ስለሆኑ ነው የሚለው። ቢ ካን ዲስፐርስ ኤንድ ግሮ ኢን ሱቴብል ኮንዲሽን፣ በቀላሉ ዲስፐርስ ማድረግ የሚችሉና ሱቴብል ኮንዲሽን ሲያገኙ ደግሞ ግሮ ማድረግ የሚችሉ ስለሆኑ ነው የሚለን። ሲ ኒድ ፈርቲላይዜሽን፣ መዳበሪያ ስለሚጠይቁ ማፋፊያ ስለሚፈልጉ። ዲ ዱ ኖት ስፕሪድ ነው የሚለን። መልሳችን ቢ ካን ዲስፐርስ ኤንድ ግሮ ኢን ሱቴብል ኮንዲሽን የሚለው ለ18ኛ ጥያቄያችን መልስ ይሆናል ማለት ነው። 19ኛ which of the following is an artificial method of vegetative propagation? የቬጂቴቲቭ ፕሮፓጌሽን ሜትድ አርቲፊሻል ሜትድ የሆነ የትኛው ነው? ሶ ኤ ባይናሪ ፊዥን፣ ቢ በዲንግ፣ ሲ ግራፍቲንግ፣ ዲ ፓርቲኖጀነሲስ ነው የሚለው። መልሳችን ሲ ግራፍቲንግ የሚለው ለዚህ ጥያቄ ትክክለኛ መልስ ይሆናል ማለት ነው። 20ኛ ኢንግራፍቲንግ the plant part which roots is called። እንግዲህ በግራፍቲንግ ጊዜ ግራፍቲንግ ማለት ሁለት የተለያዩ እጽዋቶችን ወስደን ከአንደኛው ዛፍ ላይ ከስሩ በኩል ከአንደኛው ደግሞ ከግንዱ በኩል ወደ ጫፍ ካለው በኩል አድርገን ሁለቱን አንድ ላይ አገናኝተን አንዱ ከአንዱ እንዲዳቀል የማድረግ ስራ ግራፍቲንግ ይባላል። እና በዚህ ውስጥ በግራፍቲንግ ውስጥ ዘ ፕላንት ፓርት ዊዝ ሩትስ፣ በሩቱ በኩል ያለው የፕላንት ፓርት የሚይዘው ወይም ደግሞ በግራፍቲንግ ጊዜ ያለው ምን ይባላል ነው? ኤ በድ ይባላል፣ ቢ ሴን፣ ሲ ስቶክ፣ ዲ ፍሩት ነው የሚለን። በሩቱ በኩል ያለው ምን ይባላል? ስቶክ ይባላል። በግንዱ ወደ ላይ ወደ ጫፍ በኩል ያለው ደግሞ ሴን ይባላል። አሁን ለዚህ ጥያቄያችን መልስ ደግሞ ማን ይሆናል? ሲ ስቶክ የሚለው መልሳችን ይሆናል ማለት ነው። 21ኛ ቬጂቴቲቭ ፕሮፓጌሽን ኢዝ a form of reproduction in which new plants arise from። በቬጂቴቲቭ ፕሮፓጌሽን ጊዜ ኒው ፕላንት አራይዝ የሚያደርጉት ወይም አዳዲስ ፕላንቶች የሚነሱት የሚበቅሉት ከምኑ ላይ ነው የሚለን። ኤ ሲድስ ኦንሊ፣ ቢ ሩትስ፣ ስቲምስ፣ በድስ ኦር ሊቭስ፣ ሲ ፖለን ኦንሊ፣ ዲ ፍሩትስ ኦንሊ ነው የሚለን። እንግዲህ በቬጂቴቲቭ ፕሮፓጌሽን ጊዜ እነዚህ ፕላንቶች አራይዝ የሚያደርጉት ከስሩ ከሩቱ ሊሆን ይችላል፣ ከስቲሙ ከግንዱ ሊሆን ይችላል፣ ወይም በድን በመጠቀም ከበዱ ሊሆን ይችላል፣ ወይም ከቅጠሉ ሊሆን ይችላል። ሶ እንደዚህ ጥያቄ አጠያየቅ መልሳችን ቢ ይሆናል ማለት ነው። ቢ ሩትስ፣ ስቲምስ፣ በርድስ ኦር ሊቭስ የሚለው ዘ አንሰር ኦፍ 21ኛ ጥያቄ መልስ ይሆናል። 22ኛ ስቶለን ኢዝ ኦልሶ ናውናስ። ስቶለን ሌላኛ መጠሪያው ምን ይባላል? ኤ ራነር፣ በልብ፣ ቱበር፣ ራይዘም የሚለው ይሆናል። ዘ አንሰር ኢዝ ኤ ራነር ነው። Another name of stolon is runner። 23ኛ a runner usually grows A underground vertically፣ B along the soil surface፣ inside the floor፣ in the leaf veins ነው የሚለው። ራነሮች ብዙ ጊዜ ግሮው የሚያደርጉት along the soil surface ነው። so the answer is B ይሆናል ማለት ነው። 24ኛ ጥያቄ rhizome is A horizontal underground stem፣ seed coat፣ flower bud፣ router ነው የሚለው። rhizome is a horizontal underground stem ነው የሚሆነው። the answer is A ይሆናል ማለት ነው። 25ኛ ኮች ግራስ ፕሮፓጌትስ መንሊ ባይ ኤ ራይዘም፣ ሲድስ ኦንሊ፣ ስፖርስ፣ በዲንግ። እንግዲህ ኮች ግራስ it is an example of rhizome ብለን ተምረናል በፊቱ ትምህርታችን። so the answer is A ይሆናል። የ25ኛ ጥያቄ መልስ A ነው ማለት ነው። 26ኛ ጥያቄያችን a corm is best described as A fertilized ovule፣ a root hair፣ a leaf blade፣ a fleshy underground stem with stored food ነው። ኮርም የምንለው ፍሌሺ አንደርግራውንድ ስቲም፣ ፍሌሺ የሆነ የተቀበረ ግንድ ያለው ፉድን ስቶር አድርጎ መያዝ የሚችል ምን እንለዋለን? ኮርም እንለዋለን። ዘ አንሰር ኢዝ ዋት? ዲ ይሆናል ማለት ነው። ግላዲለስ ሪፕሮዱስ ባይ ኤ ራይዘም፣ ቢ ኮርም፣ ሲ ቱበር፣ ዲ ራነር ይሆናል። ዘ አንሰር ኢዝ ኮርም የዚህ ጥያቄ መልሳችን ይሆናል። ግላዲለስ ሪፕሮዱስ የሚደረገው በኮርም አማካኝነት ነው። so the answer is B። 28ኛ ጥያቄያችን a potato is an example of A bulb፣ rhizome፣ C tuber፣ D seed። the answer is C tuber ይሆናል።
ፖታቶ የቱበር ኤግዛምፕል ነው። የበልቭም አይደለም፣ የራይዘምም አይደለም፣ የሲድም አይደለም። ፖታቶ የቱበር ኤግዛምፕል ይሆናል ማለት ነው። 29ኛ ጥያቄ ፖታቶ ቱበርስ ሃቭ በድስ ኮመንሊ ኮልድ። የፖታቶ ቱበሮች በድ አለ። በዱ ምን ይባላል ወይም መጠሪያው ምንድነው ነው? ኤ ብራንች፣ ቢ አይስ፣ ሲ ፔታልስ፣ ዲ ኖድስ። እንግዲህ የፖታቶ የቱበሩ በድ አለ። የዛ በድ መጠሪያ ምን ይባላል ነው የሚለን? ኤ ብራንች ቅርንጫፍ ነገር ነው። ቢ አይስ አይናን የመሰሉ ነገሮች፣ ሲ ፔታልስ፣ ዲ ደግሞ ኖድ ነው የሚለው። መልሳችን ቢ አይስ ይሆናል። የፖታቶ ቱበርስ ሃቭ በድስ። እነዚህ ቱበሮች የፖታቶ ቱበሮች በድ አላቸው። የነዛ በድ መጠሪያ ወይም ኮመንሊ ኮልድ የሚጠሩበት አይስ ይባላሉ ማለት ነው። ሶ የ29ኛ ጥያቄ መልሳችን ቢ ይሆናል ማለት ነው። 30ኛ a bulb is mainly made up of a enlarged fleshy leaves around a short stem, b fibrous roots only, c pollen grains, d fruits and seeds። ይሄ በልብ is mainly made የሚሆነው ወይም ደግሞ ብዙ ጊዜ ቢውልት የሚደረገው ከኤንላርጅድ ፍሌሺ ሊቭስ አራውንድ ሾርት ስቴም ነው። ይሄ በማደግ ላይ ያለ ፍሌሺ ሊቭስ አለ እሱ ጋር ፕሮዲውስ ወይም ደግሞ መንሊ ሜድ የሚሆነው ከዛ ነው ማለት ነው። ሶ የዚህ ጥያቄ መልሳችን ምን ይሆናል ማለት ነው? ኤ ኢንላርጅድ ፍሌሺ ሊቭስ አራውንድ ሾርት ስቴም የሚለው መልስ ይሆናል ማለት ነው ለ30ኛው። 31ኛ ጥያቄ ኦኒን ሪፕሮዲውስ ባይ። ኦኒን ፕሮዲውስ የሚደረገው ኤ በልብ፣ ቢ ራነር፣ ሲ ስፖርስ፣ ዲ ባይናሪ ፊዥን ነው የሚለን። መልሳችን ኦኒኖች ፕሮዲውስ የሚደረጉት በበልብ ስለሆነ ኤ ይሆናል ማለት ነው። በነገራችን ላይ እዚህ ጋር ስለ በልብ፣ ስለ ራነር፣ ስለ ስፖር፣ ስለ ባይናሪ ፊዥን እያንዳንዱ በባለፉት ትምህርቶቻችን ዋናው ትምህርታችን ላይ በደንብ አብራርተነዋል። ገብታችሁ ትምህርቱን መከታተል ትችላላችሁ። ከዚህ ባለፈና ደግሞ ግራ የሚያጋባችሁ ጥያቄዎች ካሉ ወይም ሀሳቦች ወይም ቃላቶች ምናምኖች ካሉ ደግሞ ሰርች በማድረግ ማግኘት ትችላላችሁ። ስለነዛ መረዳት ትችላላችሁ። ካልሆነ ደግሞ ኮሜንት ስር ላይ ጥያቄው የፈጠረባችሁን ነገር አስቀምጡልኝ፣ እኔ ምላሽ ሰጥባችኋለሁ ማለት ነው። ሶ በእንደዚህ ወይ እንቀጥላለን ማለት ነው። በተረፈ እናንተ እኛን ለማበረታታት ቪፒኤን እያበራችሁ ቪዲዮዎቻችንን ብታዩልን በጣም ደስ ይለናል። ለእኛም ትልቅ እገዛ ስለሚሆን ላይክ፣ ሼር ምናምን የሚደረገውን ነገርም ደግሞ እንድታደርጉ እንፈልጋለን። ይመቻችሁ። 32ኛ ጥያቄ which of the following is ናቹራል ቬጂቴቲቭ ፕሮፓጌሽን ስትራክቸር ነው የሚለው። ናቹራል ቬጂቴቲቭ ፕሮፓጌሽን ስትራክቸር የሆነ የትኛው ነው የሚለው? ኤ ሴን፣ ቢ ስቶክ፣ ሲ ቱበር፣ ዲ ዲያፍራም ነው የሚለው። ናቹራል ቬጂቴቲቭ ፕሮፓጌሽን ስትራክቸር የሆነው ሴን እና ስቶክ ከግራፍቲንግ ስለሚመደቡ እነሱ አርቲፊሻል ናቸው። ናቹራል ስለሚል ዲያፍራም የሚባለው ደግሞ ይሄ በርዝ ኮንትሮል ሜትር ነው እና ይህም አያገባውም ሲጀመር እዚህ ውስጥ ጭራሽ የማያገናኝ ነገር ነው። መልሳችን ሲ ይሆናል። ሲ ቱበር ናቹራል ቬጂቴቲቭ ፕሮፓጌሽን ስትራክቸር ነው ማለት ነው። ሶ የ32ኛ ጥያቄ መልሳችን ሲ ይሆናል። 33ኛ ጥያቄያችን ደግሞ ዋን ቤኔፊት ኦፍ ቬጂቴቲቭ ፕሮፓጌሽን ኢዝ። የቬጂቴቲቭ ፕሮፓጌሽን አንድ ጥቅሙ ኤ ፕሮዲውስ ኦፍ ስፕሪንግ ራፒድሊ፣ ቢ አሎይስ ጊቭስ ኒው ስፒሺስ፣ ሲ ኒድስ ሚዮሲስ፣ ዲ ኒድስ ፈርቲላይዜሽን ነው የሚለው። የቬጂቴቲቭ ፕሮፓጌሽን ጥቅሙ አንደኛ ኤ ነው መልሱ። ፕሮዲውስ ኦፍ ስፕሪንግ ራፒድሊ ነው በቃ ኦፍ ስፕሪንጎችን በፍጥነት ማራባትና ተልቶሎ እንዲራቡ ማድረግ ስለሚችል የአንዱ ጥቅሙ እሱ ነው። ሌሎቹ የቬጂቴቲቭ ፕሮፓጌሽን ጥቅም መሆን አይችሉም። 34ኛ ጥያቄ ዋን አድቫንቴጅ ኦፍ ዩዚንግ ከቲንግ ኢዝ ዛት። የከቲንግን የምንጠቀምበት የመጀመሪያው ጥቅም ኤ ሪኳየርድ ሲድስ፣ ቢ ፕሮዲውስ ፕላንትስ ዊዝ ዲዛይር ትሬት፣ ሲ ፕሮዲውስ ቫሪዬሽን ኦንሊ፣ ዲ ኒድስ ቱ ፓረንትስ ነው የሚለው። መልሳችን ቢ ፕሮዲውስ ፕላንትስ ዊዝ ዲዛይር ትሬትስ ነው። ፕላንቶችን አስፈላጊ ከሆኑ ዲዛይር ወይም ጠቃሚ ከሆኑ ባህሪዎቻቸው ጋር ፕሮዲውስ ማድረግ ስለሚችል የከቲንግ ዋናው አድቫንቴጅ እሱ ይሆናል ማለት ነው። ሶ የ34ኛ ጥያቄ መልሳችን ቢ ነው ማለት ነው። 35ኛ ስቲም ከቲንግ ካን ፎርም ሩትስ ዌን ፕሌስድ ኢን። ስቲም ከቲንግ ማለት ይሄ ለምሳሌ ሸንኮራ አገዳ አለ አይደለ? የሚበላውን ፓርት እየቆራረጥን አንጓንጓው ላይ ወይም ኖዱ ላይ እየቆራረጥን ብንደብነው ወይም መሬት ላይ ብንቀብረው ያኔ ሩት ያበጀ ራሱን ችሎ እንደ ሸንኮራ አገዳ እየሆነ ያድጋል ማለት ነው። እና እዚህ ጋር ስቲም ከቲንግ ካን ፎርም ሩትስ ወይም ፕሌስድ፣ ስቲሙን ወይም ግንዱን ቆርጠን ምን አይነት ቦታ ላይ ብናስቀምጠው ስሮችን ማውጣት ይችላል ነው ጥያቄያችን ማለት ነው። ኤ ድራይ አሽ፣ ደረቃማ አመድ ወይም ደረቅ በሆኑ ቦታዎች ላይ ቢ ኦይል ላይ ዘይት ላይ ብናስቀምጠው ነው የሚለን። ሲ ሳልት ኦንሊ፣ ጨው የሆነ ቦታ ላይ ብቻ። መልሳችን የሚሆነው
ዲ ሞይስት ሶይል ኦር ዋተር። እነዚህ እርጥበታማ አዘል መሬቶች ላይ ወይም ውሃ ላይ ብናስቀምጠው ይሄ ስቲም ከቲንግ የምንለው ወይም ደግሞ ግንዱ ፓርት የተቆረጠው ግንድ ፓርት ምን ያወጣል? ስር ያወጣና ቀጥታ ወደሚፈለገው ፕላንት ዴቨሎፕ ያደርጋል ወይም ግሮው ያደርጋል ማለት ነው። ሶ ዘ አንሰር ኢዝ ዲ ይሆናል። 36ኛ ጥያቄ ላየሪንግ ኢዝ ኤ ሜተድ ዌር ስቲም ኢዝ ኤ is cutting into pieces and buried, B is bent and covered with soil while attached to the parent, C is mixed with the water and sugar, D is changed into a flour። የዚህ ጥያቄ መልሳችን ቢ ይሆናል። layering is a method where a stem is bent and covered with soil while attached to the parent። እዚህ ጋር ላየሪንግ የምንለው ስቲሙን ወይም ይሄ ግንዱን ቤንት እናደርገውና በአፈር ከበር የማድረግ አይነት ሂደት ላየሪንግ ይባላል። ሶ የዚህ ጥያቄ መልሳችን ቢ ነው ማለት ነው። 37ኛ ማይክሮ ፕሮፓጌሽን ኢዝ ኤ ፈርቲላይዜሽን ኢን ኤ ቴስት ቲዩብ፣ ቢ ግሮዝ ኦፍ ፕላንትስ ዩዚንግ ቬሪ ስሞል ፒስስ አንደር ኮንትሮል ኮንዲሽን፣ ሲ ፊዥን ኢን ባክቴሪያ፣ ዲ ዴቨሎፕመንት ኦፍ ኤግስ ዊዛውት ስፐርም ነው የሚለው። ዘ አንሰር ኢዝ ቢ ግሮዝ ኦፍ ፕላንትስ ዩዚንግ ቬሪ ስሞል ፒስስ አንደር ኮንትሮል ኮንዲሽን ነው። ይህ ማይክሮ ፕሮፓጌሽን የምንለው በሆነች ትንሽዬ ቦታ ላይ ያቺ ቦታ ደግሞ በጥብቅ ኮንትሮል የተደረገች ቦታ ላይ ፕላንቶችን የማሳደግ አይነት ሂደት ማይክሮ ፕሮፓጌሽን ይባላል። ሶ የ37ኛው ጥያቄ መልሳችን ቢ ነው ማለት ነው። 38ኛ ኢን አርቲፊሻል ቬጂቴቲቭ ፕሮፓጌሽን ዘ ፓረንት ዛት ኢዝ ጆይንድ ኦን ቶፕ ኢዝ ኮልድ። ይሄ በአርቲፊሻል ቬጂቴቲቭ ፕሮፓጌሽን ጊዜ ፓረንቱ ዘ ፓርት ዛት ኢዝ ጆይን ኦን ዘ ቶፕ። ሁለት አይነት እንትኖች አርቲፊሻል ግራፍቲንግ እንትኖች አሉ ብያችኋለሁ አይደል? ስቶክ እና ሴን ብያችኋለሁ። ስቶክ የምንለው ከስር ሩቱ ፓርት ነው። ሴን የምንለው ደግሞ ቶፕ ፓርት ወይም ደግሞ ወደ ላይ ወደ ጫፉ ወደ አካባቢ ያለው ነው ብያችኋለሁ። እና ይሄ ጥያቄ ከነሱ መካከል አንዱን ነው የሚጠይቀው። ማን ነው የሚለን? ቶፕ ፓርቱ ምንድን ነው የሚለው? ኤ ስቶክ ነው፣ ቢ ቱበር፣ ሲ ሴን፣ ዲ በልብ ነው የሚለን። ይሄ ቶፑን ስለሆነ የጠየቀን ሲ ሴን የሚለው መልስ ይሆናል ማለት ነው። ሩቱን ቢጠይቅ ኑሮ ግን ስቶክ ይሆናል። ሶ የ38ኛው ጥያቄ መልሳችን ሲ ነው ማለት ነው። 39ኛ ኢን ካቲንግ a portion of a plant that contains nodes and internodes is usually used for። በከቲንግ ጊዜ portion of plant የፕላንቱ ክፍል ሆነው እነዚህ ኖድ እና ኢንተርኖዶችን የያዙት ጥቅሙ ምንድን ነው የሚለው። ኤ ሜኪንግ ስፖርስ፣ ቢ ፖሊኔሽን፣ ሲ ፕሮዲውሲንግ ጋሜትስ፣ ዲ ሩቲንግ ኤንድ ፎርሚንግ ኤ ኒው ፕላንት ነው። እነዚህ በከቲንግ ጊዜ ወይም በዚህ በማንኛውም ቬጂቴቲቭ ፕሮፓጌሽን ጊዜ እነዚህ ኖዶቹና ኢንተርኖዶቹ የሚጠቅሙት ሩት ፕሮዲውስ ለማድረግ እና አዲስ ፕላንት ደግሞ ኒው ፕላንት ፎርም ለማድረግ ነው። ሶ መልሳችን ዲ ይሆናል። የ39ኛ ጥያቄ ዲ ነው ማለት ነው መልሱ። 40ኛ which of the following is not a vegetative propagation structure? ከሚከተለው ውስጥ የቬጂቴቲቭ ፕሮፓጌሽን ስትራክቸር ያልሆነው ኤ ዛይጎት፣ ቢ ራይዘም፣ ሲ በልብ፣ ዲ ቱበር። መልሳችን ዛይጎት ይሆናል። ኤ ነው ማለት ነው። በዚህ ጊዜ ይሄ ቬጂቴቲቭ ፕሮፓጌሽን ጊዜ ስትራክቸር ያልሆነው ዛይጎት ነው። ቢኮዝ ዛይጎት ፎርምስ ዊዝ ዋት በሴክሹዋል ሪፕሮዳክሽን ነው። ይሄኛው ደግሞ አሴክሹዋል ነው፣ ምንም አይገናኝም ማለት ነው። ስለዚህ የቬጂቴቲቭ ፕሮፓጌሽን ስትራክቸር ያልሆነው ኤ ይሆናል። 41ኛ ፓርትኖጀነሲስ ሚንስ ዴቨሎፕመንት ኦፍ ኤ fertilized egg into embryo, unfertilized egg into a new individual, pollen into seed, D bud into gamete ነው የሚለው። ፓርትኖጀነሲስ ሚንስ a development of unfertilized egg into a new individual or into an adult ብለን ተምረናል እና መልሳችን ቢ ነው የሚሆነው። ቢ unfertilized egg ወደ ኒው ኢንዲቪጁዋል ወይም ወደ አዳልት የማደግ ሂደት ምን እንለዋለን? ፓርትኖጀነሲስ ይባላል ማለት ነው። ሶ መልሳችን ቢ ነው። 42ኛ ጥያቄያችን ደግሞ ፓርትኖጀነሲስ ኤ ታይፕ ኦፍ ፓርትኖጀነሲስ የምን ታይፕ ነው? ኤ ሴክሹዋል ሪፕሮዳክሽን፣ ቢ አሴክሹዋል ሪፕሮዳክሽን፣ ሲ ፈርቲላይዜሽን፣ ዲ ፖሊኔሽን ነው የሚለው። መልሳችን ቢ ይሆናል። ፓርትኖጀነሲስ የአሴክሹዋል ሪፕሮዳክሽን አይነት ነው። ሶ የ42ኛው መልሳችን ቢ ይሆናል ማለት ነው። 43ኛ ኢን ሃኒቢስ ፓርትኖጀነሲስ ፕሮዲውስስ ሞስትሊ ኤ ኩዊንስ፣ ቢ ወርከር ሜልስ፣ ሲ ድሮንስ፣ ዲ ላርቪያ ኦንሊ ነው የሚለው። እንግዲህ በንቦች ዘንድ ፓርትኖጀነሲስ ፕሮዲውስ የሚያደርገው ብዙ ጊዜ ንግስቶችን ነው ይለናል። ሰራተኛ ንቦችን ወይም ወርከር ሜሎችን ነው የሚለን። ሲ ድሮኖችን ነው የሚለን። መልሳችን ሲ ድሮኖችን ነው። እነዚህ በንቦች ጊዜ
ንቦች ላይ በፓርትኖጀነሲስ ፕሮዲውስ የሚደረገው ድሮን ንቦች ናቸው። ፍሮም አንፈርቲላይዝድ ኢግ ፈርቲላይዝድ ካልሆነ ኢግ ላይ ፕሮዲውስ የሚደረጉት በፓርትኖጀነሲስ አማካኝነት ድሮን ቢዎች ወይም ደግሞ ድሮን ንቦች ናቸው። የ43ኛ ጥያቄ መልሳችን ሲ ነው ማለት ነው። 44ኛ ጥያቄ ሴክሹዋል ሪፕሮዳክሽን ዩዥዋሊ ኢንቮልቭስ ኤ ኦንሊ ዋን ፓረንት ኦንሊ ሴክሹዋል ሪፕሮዳክሽን ዩዥዋሊ ኢንቮልቭስ ዋን ፓረንት ኦንሊ ቱ ፓረንትስ ኖ ፓረንት ኦንሊ ስፖርስ ነው የሚለን። ሴክሹዋል ሪፕሮዳክሽን ኢትኒድስ ጋሜት ነው አይደለ? ኢትኒድስ ስፐርም ኤንድ ኤግ ነው። በሴክሹዋል ጊዜ ሁለት አካል ያስፈልጋሉ። ስለዚህ መልሳችን ማን ነው? እነሱም ደግሞ ሴትና ወንድ ናቸው። መልሳችን ቢ ይሆናል ማለት ነው። ሁለት ፓረንቶች ያስፈልጋሉ ማለት ነው። 45ኛ ጥያቄያችን ፈርቲላይዜሽን ኢዝ ዘ ዩኒየን ኦፍ ኤ ቱ ሩትስ ቢ ቱ ስቴምስ ሲ ስፐርም ኤንድ ኤግ ዲ ቱ በድስ። ፈርቲላይዜሽን የሁለት ነገሮች ውህደት ነው። ጽንሰት የምንለው የሁለት ነገሮች ውህደት ስለሆነ የምንና የምን ነው ብለን ስናይ ደግሞ ቱ ሩትስ ነው የሚለን ሁለት ስሮችን ሁለት ግንዶችን ስፐርም እና ኤግን ወይም ሁለት በዶችን ነው የሚለን። መልሳችን ሲ ስፐርም ኤንድ ኤግ የሚለው ለ45ኛ ጥያቄያችን መልስ ይሆናል። ስፐርም እና ኤግ ተቀላቅለው ወይም ደግሞ ፊውዥን ፈጥረው ዩኒየን ውህደት ፈጥረው ምን ይፈጠራል ማለት ነው? ፈርቲላይዜሽን። ፈርቲላይዜሽን ኢዝ ዘ ዩኒየን ኦፍ ስፐርም ኤንድ ኤግ ይሆናል። 46ኛ ዘ ፈርቲላይዝድ ኤግ ኢዝ ኮልድ ኤ ጋሜት ዛይጎት ኦቫሪ ዩትረስ። ይሄ ፈርቲላይዝድ የሆነ ኤግ ምን እንለዋለን? ዛይጎት ይባላል ማለት ነው። 46ኛ ጥያቄ መልሳችን ቢ ነው። 47ኛ ጋሜትስ አር ፕሮዲውስድ ባይ ኤ ማይቶሲስ ቢ ሚዮሲስ ሲ ባይናሪ ፊዥን ዲ ፍራግመንቴሽን። ጋሜት ፕሮዲውስ የሚደረገው በሚዮሲስ ነው። ቢ ይሆናል። ማይቶሲስ ኦልሬዲ ለአሴክሹዋል ሪፕሮዳክሽን ነው የሚሆነው። ጋሜት ሚዮሲስ ምናምን የሚሉ ቃላቶች ደግሞ ለሴክሹዋል ሪፕሮዳክሽን ነው። ሚዮሲስ የምንለው ስፐርም እና ኤግን ይይዛል ማለት ነው። ጋሜት የምንለው ደግሞ እነዚህ ሁለት ነገሮች ናቸው። ስለዚህ መልሳችን ቢ ይሆናል ሚዮሲስ የሚለው። ሌሎቹ በሙሉ እዚህ ጋር እንደ ምርጫ የተቀመጡት አሴክሹዋል ሪፕሮዳክሽን ላይ ሊተገበሩ የሚችሉ ነገሮች ናቸው። 48ኛ ዘ ሜል ጋሜት ኢን ሁማንስ ኢዝ ኤ ኦቪዩም ቢ ዛይጎት ሲ ስፐርም ዲ ፎሊኩል። ዘ ሜል ጋሜት ኢን ሁማንስ ኢዝ ኦቪዩም ነው። ዛይጎት ስፐርም ኤንድ ፎሊኩል ነው የሚለው። ዘ አንሰር ኢዝ ሲ ስፐርም ነው። ዘ ሜል ጋሜት ኢን ሁማንስ ኢዝ ስፐርም። 49ኛ ዘ ፊሜል ጋሜት ኢን ሁማንስ ኢዝ ኤ ስፐርም ቢ ኦቪዩም ሲ ኮርፐስ ሉቴም ዲ ኦርትራ የሚለን የሴት ፊሜል ጋሜት የሆነ የትኛው ነው? ኦቪዩም ነው። ዘ አንሰር ኢዝ ቢ ይሆናል ማለት ነው። 50ኛ ጥያቄያችን በዚህ ክፍል የመጨረሻ ጥያቄያችን ነው የሚለው። ሌሎቹን ቀሪዎቹን ጥያቄዎች ደግሞ በሌላ ክፍል እናያቸዋለን ማለት ነው። ኤክስተርናል ፈርቲላይዜሽን ኦከርስ ዌን ፊውዥን ኦፍ ጋሜትስ ቴክስ ፕሌስ ኤ አውትሳይድ ዘ ፊሜል በዲ ኢንሳይድ ዘ በዲ ኦፍ ዘ ፊሜል ሲ ኢንሳይድ ዘ ቴስተስ ዲ ኢንሳይድ ዘ ኦቫሪ ኦንሊ የሚለው ዘ አንሰር ኢዝ ኤ አውትሳይድ ዘ ፊሜል በዲ ይሆናል። ኤክስተርናል ወይም ውጫዊ ጽንሰት የምንለው የሚካሄደው ወይም ፊውዥን የሚፈጠረው አውትሳይድ ዘ ፊሜል ቦዲ ስለሆነ ኤ መልሳችን ይሆናል። በዛሬ ትምህርታችን ወይም እስከዚህ ነው የነበረ ቆይታችን የነበረ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሁልጊዜም ቪዲዮዎቻችንን የእኛን ትምህርቶች ስታዩ ደግሞ ቪፒኤን ማብራታችሁ እንዳትረሱ። ምክንያቱም የእናንተ ቪፒኤን ለእኛ በጣም ትልቅ ቫልዩ ስላለው ማለት ነው። እኛም ደግሞ ጥያቄዎቻችሁን ለመመለስ ዝግጁ ነን። ኮሜንት ስር ሀሳባችሁን አስተያየቶቻችሁን አስቀምጡልን። ለጓደኞቻችሁ ለወዳጆቻችሁ ከጠቀማችሁ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ። ቀጣይ በሁለተኛው ቪዲዮ ከ51 ጀምረን እስከ 100 ያሉትን እንሰራለን ማለት ነው።